ሌላው ያውታር የመረብ ትስስር እድሎችን ያቀርቡ ይሄ ምንድነው በዚህ ሰዓት አድራሻ መለዋወጥ ያስፈልጋል ስለዚህ በቴሌግራም ሊሆን ይችላል በፌስቡክ ሊሆን ይችላል እንደዚህ አይነት ኔትወርክ እዛው ላይ መፍጠር መቻል አለብን ምርቱን እዛው ላይ ልትልኩላቸው ትችላላችሁ ዲጂታል ሲስተም ኦኬ በፌስቡክ ላይ በቴሌግራም ላይ ልክልሃለሁ ወይም ደግሞ ኢንስታግራም ላይ ልክልሃለሁ ወይም በኦዲዮ በዩቲዩብ ላይ እለቀዋለሁ እንደዚህ አይነት ኢንተርኮኔክት የሚያደርጋችሁ ነገሮች ተሎብላችሁ ያውታር መረባችሁ ላይ ማለት ዌብሳይታችሁ ላይ ሊሆን ይችላል ትስስሮችን መፍጠር አለብን በእንደዚህ አጋጣሚ ነው እነዚህን ትስስሮች ልናገኝ የምንችለው አንዱ የኤግዚቢሽን እናንተንም ቅድም እንዳለው ከባለድርሻ አካላት ከአጋር አካላት ከደንበኞች ጋራ ትስስር መፍጠር ነው ብለናል ሌላው ክትትል ነው ከማያውቋቸው ጎብኚዎች መረጃ ይሰብስቡና ጥቆማዎችን ወደ ደንበኞች ለመቀየር ወቅታዊ ክትትል ዝም ብለን አንዳንድ ጊዜ ኤግዚቢሽን ላይ ሄደን እቃዎችን እናስቀምጣለን እንደዛ ከዛ በኋላ ክትትል አናደርግም ሳምንት ይቆያል ወይ ሁለት ሳምንት ይቆያል በቃ መጀመሪያው ቀን ሄደን አስቀምጠን የመጨረሻው ቀን ሄደን ግን ምን ይፈልጋል ክትትል ያስፈልጋል በዛም ውስጥ የምትማሩት ነገር አለ ደንበኞች ምን ይያሉ ነው ይሄ ነገር እንዲህ ቢሆን ካሉ ከመጀመሪያው ቀን በሁለተኛው ቀን ላይ አሻሽላችሁ መቅረብ አለባችሁ ሁለተኛው ቀን ላይ መጥቶ አንድ ጎብኚ አይ ቲንክ ይሄ እኮ እንደዚህ ያረጋችሁትን አቀማመጥ እንደዚህ ብትቀይሩት ጥሩ ነው ከእንደዚህ ይልቅ እንደዚህ ብታደርጉት እንዲህ አይነት ፊድባኮችን መውሰድ በየቀኑ እየተሻሻላችሁ ኢቭን ዊዝን ዛት እንግዲህ በዛ በኤግዚቢሽኑ ሰዓት ኢቭን ለውጥ ማድረግ ይቻላል ኢቭን ማሻሻል ይችላል ኢቭን እኮ አንዱ መጥቶ እዚህ ጋር ያስቀማጨበት ሰው ምንም የሽያጭ እንትን የለውም ሜንታሊቲ የለውም ማይንድ ሴቱ አይ ቲንክ ጥሩ አይደለም እኔ አልተመቸኝም ካለ በነጋታው ሌላ ሰው ይዞ መምጣት ይቻላል ሌላ ሰው መቀየር ይቻላል ትምህርት መውሰድ ይቻላል እና በአጭር ጊዜ ውስጥ ብዙ ለውጥ ልናመጣ የምንችልበት ለዚህ ምንድነው ክትትል ያስፈልገናል እንጂ ዝም ብሎ አስቀምጦ ይሄው ምርቴን ባዛር አስቀምጫለሁ የገዛ ይግዛ የተወለን ምን ተወቆረ እንትን ላይ አንዱ መጥቶ እንዴት አርጌ ነው በቃ መተላለፊያ የለውም ሊላችሁ ይችላል ነገ ያንን አስተካክላችሁ መቅረብ መቻል አለባችሁና ክትትል ራሱ በዛ ሰዓት ክትትል ያስፈልጋል በየጧት ማታ ምናምን ደንበኞች አስተያየት እንዲሰጡ አስተያየታቸውን ዴይሊ ማየት ያስፈልጋል ዴይሊ ሞዲፋይ ማድረግ መቻል አለብን ፓኬጃችሁ ጥሩ አይደለም ካለ በነጋታው የተሻለ ፓኬጅ ይዘን መቅረብ መቻል አለብን ትራንስፖርት መስጠቱን ብሎ ኮሜንት ካረገ ነገ ትራንስፖርት ይዛችሁ ትራንስፖርትን መስጠት እንችላለን የሚል ሞዴል ይዛችሁ መምጣት ይችላል ስለዚህ ክትትል በጣም አስፈላጊ ነው በምን ሰዓት በኤግዚቢሽን ወቅት ማለት ነው ወይም ገዥና ሻጭ ባለበት በሚገኝበት ወቅት ማለት ነው ሌላው የማስተዋወቂያ ቁሶች ደብሮቸር የንግድ ካርድ ስጦታ የማስተዋወቂያ ቁሳቁሶችን ያው አንዳንድ ባነሮች እናረጋለን የተለያዩ ማስተዋወቂያ ይሄንን ፕሮዳክቱን የበለጠ ሊያስታውቁ የሚችሉ ማስተዋወቂያዎችንም እዛ አካባቢ ማስቀመጥ እንችላለን እዚህ ጋር ማስቀመጥ አሁን ጠረጴዛ ላይ ከሆነ እዚህ ጋር እንደዚህ ባነር ወር እንደዚህ አይነት ነገር ሰርተን ምርታችንን ጥቅሞችን ሊያራምድ ሊያሳውቅ የሚችሉ ነገሮች ማስተዋወቅ እንችልበታለን ማለት ያው ቢዝነስ ካርድ እንደ ማስተዋወቂያ ነው የሚታየው አይዞ ቢዝነስ ካርድ መስጠታችሁ ነገ ያንን ይዞ እናንተን በአድራሻችሁ እንዲመጣ ያደርገዋል ማለት ነው እና የማስተዋወቂያ ቁሳቁሶችንም መያዝ ያስፈልጋል ነው ሌላው መብራት አሁን እዚህ ጋር እንደምታዩት ይሄኛውን ብሩህ ነው ስለዚህ ሰዎች በደንብ የሚያዩበት እንዲሆን ብርሃን የሞላበት ጨለማ መሆኑ ብዙ ጊዜ ድንኳኖች ወይም ቤት ውስጥ ስለሆነ ጨለማ ነው በደንብ ለይታ የማይመች ነው ለመንቀሳቀስ ለጉዞ የማይመች ነው ስለዚህ አፕሮፕሪየት የሆነ ላይቲንግ መኖር አለበት የሚለው ነው ቤት ውስጥና እንትን ድንኳን ውስጥ ስለሚካሄድ ማለት ሌላው የምርት ማሳያ አቀማመጥ ክፍትና ተደራሽ መሆን ያረጋግጡ ሁሉ ጊዜ የዛ የምንሰራበት የምንሸጥበት ኤግዚቢሽን ላይ ወይም ባዛር ላይ ያለንበት ለጎብኚዎቹ ለደንበኞቻችን ለባለድርሻ አካሎቻችን ለአጋሮቻችን እንቅስቃሴ የሚመች መሆን አለበት ይሄን ስለዚህ ነው ያረኩት እንደዛ ነው ታያቻላችሁ እነዚህ ሰዎች አሁን ሻጮች አሉ በዛ በኩል ሸማቾች እንደፈለጉት መዞር ይችላሉ በዚህ በኩል መዞር ይችላሉ እንደገና በዛ ዙሮ መምጣት ይችላሉ እንደዚህ ማድረግ ስለዚህ ለእንቅስቃሴ የተመቸ አሁን እንደናንተ እዚህ ጋር እንዴት አድርገው በዚህ ዙሮ መሄድ ያዛኛው ማየት አይችሉም ስለዚህ ይሄንን ማረጋገጥ የእናንተ ስራ ነው በዛን ሰዓት ደንበኞቼ ምርቴን በዚህ እዚህ ጋር ካለ በዚህ መጥቶ ማየት ከፈለገ በዛ ዙሮ ማየት ከፈለገ ለዛ ምቹ የሆነ መሆኑን ለእንቅስቃሴ የቦታውን ስፋት ማየት መቻል አለበት የቦታውን ስፋት ማየት አቻለም ከዚህ ጋር አብሮ የሚታዩት
ለምሳሌ የቦታው ስፋት ከምርታችን ጋራ ተመጣጣኝ መሆን አለበት። እና እንደ በጠባብ ቦታ ብዙ ዕቃ እናስቀምጥና ሰው መተላለፊያ ያጣል። ያችን ያለችዋን ቦታ በሙሉ ዕቃ እናስቀምጥበታለን። ከዛ በኋላ እንቸገራለን። እና እንደዛ እንዳይሆን የምርት ማሳያችን ለአቀማመጥ ክፍትና ተደራሽ መሆኑን ማረጋገጥ መቻል አለብን ነው። የማስታወቂያ ቁሶች እንደ ብሮቸር፣ እነዚህ ቅድም የጠቀስኳቸው ነገሮች። ሌሎች አስፈላጊ ከሆነ የምርት ማሳያዎችን ማካሄድ ነው። ማለት አስፈላጊ ከሆነ ዴሞንስትሬሽን መስራት ትችላላችሁ። እንዴት እንደሆነ፣ እንዴት እንደሚመር፣ ማሽን ከሆነ ለምሳሌ እንዴት እንደሚሰራ ማሳየት የምትችሉበት አይታችኋል። ኤግዚቢሽን ላይ አንዳንድ ማሽኖች እንደዚህ አድርገው ነው ምናምን መጭመቂያ ምናምን አይታችኋል። እዛው እያሳዩ እንደዚህ እያደረጉ ዴሞንስትሬት እያደረጉ የሚያሳዩበት አስፈላጊ ሲሆን ይሄ እንዴት አድርጎ አድቅቆ ወደ ፈሳሽነት እንደሚቀይር ምናምን የሚለውን ነገር ለማሳየት እንደ ምርታቸው አይነት ማለት ነው። እንደ ምርታቸው አይነት ሌላው እንደ ውድድሮች ወይም ስጦታዎች ያለ የጎን መስቦችን ማካተት በኤግዚቢሽን ላይ የምርት ማሳያ ማራኪ እጅጉን ያደርገዋል። ያ በተቻለ መጠን ውድድሮችም ካሉ እናንተም ራሳችሁ ውድድር መፍጠር ትችላላችሁ። ይሄን እንደዚህ አርጋችሁ እንደዚህ እንትን ካላችሁ ይሄን ካሸነፋችሁ ይሄን እንሰጣችኋለን ምናምን ሲባል ሰው ብዙ ጊዜ ውድድር ሲባል ሰፍ ይላል። ኦኬ ሰፍ ይላል እና የሆነ ትንሽ ኮሚክ የሆነች ነገር መፍጠር መቻል ትችላላችሁ። እዚህ ጋር መወዳደር ያለን ይሄን ተወዳደራችሁ ይሄን ዕቃ እንሰጣችኋለን እንደዚህ እናረጋችኋለን። በዛ አጋጣሚ ብዙ ሰው ይመጣል። ተወዳድሮ እንኳን ቢሸነፍም ምን አሳይቷል ማለት ነው። ኢንተረስቱ ስላለው ሳይገዛ አይሄድም። ኦልሬዲ ሲወዳደር ባይኖር የያዘው ምንድነው እፈልገዋለሁ ነው ምርቱን። ስለዚህ ባይደርሰው ወይም ባያሸንፍ እንኳን የመግዛት እድሉ አለና ውድድሮች ሳቢ የሆኑ ውድድሮችን እዛ አካባቢ በራሳቸው አካባቢ ላይ ማሰራት ወይም መስራትም አንዱ የሚያስፈልግ ጉዳይ ነው። ሌላው የቀልጣፋ የግብይት ሂደቶችን መፍጠር መቻል አለብን። አንዳንድ እዚህ ላይም አሁን ብዙ የምንቸገርበት ሰዎች ዕቃ ይገዛሉ። ዕቃ ሲገዙ ደረሰኝ ይፈልጋሉ አይደል? ስለዚህ አንዳንዴ የት አለ ደረሰኝ ቢሮ ትቼው መጥቼ ሪሲቱን እዛ ትቼው መጥቼ ካሽ ሬጂስተርን እዛ ትቼው መጥቼ አንዳንዶቹ አሁን ባለው ቴክኖሎጂ የሞባይል ፔይመንት አለ በሞባይል ትራንስፈር የለኝም ምናምን የምንል ሰዎች አለን። እንደዚህ የሚባል አሁን እዛ ቦታ ላይ አይኖርም። ምክንያቱም ይህንን አስተካክለን መቀመጥ አለብን። የክፍያ በጥሬ ገንዘብ ይሁን በደረሰኝ ይሁን በትራንስፈር ይሁን ሞባይል ባንኪንግ ይሁን እነዚህን በሙሉ ታሳቢ አድርገን መዘጋጀት አለብን። አንዱ መጥቶ ሞባይል ባንኪንግ ነው የምከፍለው ይላል፣ አንዱ በደረሰኝ ቁረጡልኝ ሊል ይችላል፣ አንዱ ሌላ መንገድ ሊፈልግ ይችላል። እነዚህን ነገሮች አስተካክሎ መገኘት ይፈልጋል። እነዚህን በመተግበር ተመልካቾችን ማሳደግ ብዙ ጎብኚዎችን መሳብና በኤግዚቢሽኑ ላይ ስኬታማ ከፍ ለማድረግ ይችላሉ ነው። እንግዲህ እነዚህ ነገሮችን በትኩረት ከሰራን ለመገበያየትም ሆነ የምንፈልጋቸውን ደንበኞች ለመሳብ ጎብኚዎችን መሳብ ይቻላል። በኤግዚቢሽን ላይ ስኬቱን ከፍ ማድረግ ይቻላል እና ከድር ዝግጅት ብቻ ሳይሆን በዛም ወቅት ማድረግ የሚገቡን እነዚህ ዋና ብለን ያስቀመጥናቸውን ነገሮች መገንዘብ ይቻላል። ግን አሁን የምጠይቃችሁ ግብይት በምታካሂዱበት ጊዜ ያያችሁት ቻሌንጆች ምንድናቸው? እስቲ ከራሳችሁ በኤግዚቢሽን ላይ እየተሳተፋችሁ በመሳተፍ ላይ ያላችሁ ያሰባችሁትን ለማምጣት የገጠማችሁ ችግሮች ምንድናቸው? ወይም ደግሞ ተግዳሮቶች በራሳችሁ ኤክስፒሪየንስ ጀስት የራሳችሁ በኤግዚቢሽን ወጥ እስቲ የጠበቀ መጨረሻ ላይ የሆነ ሰዓት ላይ የሲሲዲ ካምፓኒ ላይ ከቻይናዎች ጋር ነበርና ቋንቋ የሚያወራ ሰው ተቸገርን። ኤግዛክትሊ በምን እንግባባ? እነሱ እንግሊዘኛ አያውቁም፣ አማርኛ አያውቁም እና ከኛ ደግሞ የነሱን ቋንቋ የሚያውቅ የለም። በጣም በቃ እቃውን እየወደዱት ምንም ልንግባባ አልቻልንም እና የቋንቋ ወይ ደግሞ ከስተመር ሰርቪስ ላይ የሚቆም ሰው የቋንቋ ወይም ደግሞ የማግባባት ችሎታ ልክ ነሽ። ኤግዛክት በደንብ አላጠና ነው ቦታው ላይ እኛ የመሰለን ያው ስለ ስራው ስለሚሸጠው ምርት ነበር የተጨነቅነው እና እንግሊዘኛ ያው ኦብቪየስሊ ይረዳሉ እዛ የመጣ ሰው ወይ አማርኛ ነው በዛ ቢባል እንግሊዘኛ ተናጋሪ ነው የሚሆነው የሚለው ነበር ያሰብነውና የቻይና ሲሆንብን በቃ ከጌም ውጭ አደረገን። ኤግዛክትሊ በጣም ጥሩ ሐሳብ ነው። አልጠቀስኩትም ነበረ። ጥሩ ነው ያስታወሽኝ። ይሄ አንዱ ችግራችን ነው እና ትክክለኛ ፕራክቲካል ፕሮብለም ነው የሚገጥመን። እሺ የሌሎቻችሁ ጥሩ ነው። አሁን የሷ ችግር እንድናስታውስ አድርጎናል። እንድንዘጋጅ ሰራተኛ ስንል ትክክለኛ ሰራተኛ እንምረጥ ስንል አንዱ ይሄ ነው። ክሬቲቪቲ አንዱ ነው።
አንዱ በኤግዚቢሽን ሰዓት ክሬቲቪቲ በጣም ወሳኝ ነው። you have to see in a different way በተለየ መልክ ማየት መቻል አለባችሁ። ሁልጊዜ ሁሉ ነገር በአስቀምጣችሁ መልክ አይሄድም። ስለዚህ የሆነ ነገር ሀፕን ሲያደርግ ቶሎ ብላችሁ ዲፍረንትሊ ካላሰባችሁ ከኖርማል ውጪ ካልሆናችሁ ካላሰባችሁ በመደበኛው አስተሳሰብ አታመጡትም። ቆይ ከመስሪያ ቤት ወይ ከስራ ቦታ መኪና አስጭኜ ስልክ ደውዬ እዚህ ጋር ቁጭ ብላችሁ እንደዚህ ምናምን ይባል ብዙ ክሬቲቪቲዎችን መስራት ትችላላችሁ። አሁን እንዳላችሁት ነው። እሷ ለምሳሌ በክሬዲት ኦልሬዲ ኮሚትመንት ከፈጠሩ ያችን ኮሚትመንት እንትን ለማለት ሊሆን ይችላል። እሷ አሁን ያነሳችኋል። ኦኬ ግድ የለም ዛሬ በቂ እንትኑን በአጋጣሚ ስላለቀብን ነው። ነገር ግን ራሳችሁ ነገ እዛው ስራ ቦታችሁ ድረስ እናደርስላችኋለን። በጣም ጥሩ እንትን ነው። አይ ሉዝ ምክንያቱም ኦኬ ይዛችሁልን ካሉ በቃ ኦልሬዲ ፕሮሚስ ነው። ዲክላይን ማድረግም አይችሉም። ምክንያቱም ቢሮአቸው ድረስ አድክመው ወይ ቤታቸው ድረስ ዲሊቨር ሆኖላቸው እንደዚህ አይነት ነገሮችን ሌላው ምናልባት እንደሆነ ለምሳሌ በቅርበት ማግኘት ከቦታችሁ ማድረስ ምናምን የምትችሉ ከሆነ ምን ማለት መሰላችሁ ደንበኞቻችን ኤንጌጅ ማድረግ አለባችሁ። በኤግዚቢሽን ውጤታማ ክትትሎችን ማድረግ ይጠበቅብናል። መዘጋጀት መፈጸም ብቻ ሳይሆን በኋላስ እነዛ በኤግዚቢሽኑ ሰዓት በደንብ በዶክመንት በሎግ ያዝናቸው በቡክ መዝግበን ያዝናቸው ደንበኞች ከኛ የገዙም ያልገዙም ግንኙነት ፈጥረን እንትን ያልናቸው እነዛን መከታተል ያስፈልገናል። ኦኬ ክትትል ያስፈልገናል። ምንድነው የምንከታተለው ስንል ብዙ ማየት ያለብን ነገሮች ብዙ ጊዜ ሚስ የምናደርገው እኛ ኤግዚቢሽን ላይ በቃ ኤግዚቢሽኑ ከተዘጋ በቃ ከዛ በኋላ ስለ ኤግዚቢሽን ራሱ አናወራም። እንዲህ አይነት ልምዶች ነው ያሉን። ወደ መደበኛው ስራችን ነው ኤግዚቢሽኑን አናየው። ኤግዚቢሽኑ ግን የሚጠቅመን ከዛ በኋላ ያሉት ስራዎች ናቸው። አንደኛ የሰበሰብነው የደንበኛ መረጃ መሰረት በማድረግ የምስጋና መልእክቶችን መላክ አለብን። ኦኬ ይሄን ለምን ቀጣይ የሆነ ሪሌሽንሺፕ ለመፍጠር ነው። የአንድ ጊዜ ትራንዛክሽን እሱ ቢዝነስ አይባልም። የአንድ ጊዜ ትራንዛክሽን በቃ የትም ይፈጠራል። ትልቁ ጥቅማቸው ምንድነው? ከነዛ ሰዎች ጋር የረጅም ጊዜ ሪሌሽንሺፕ መፍጠር ነው። ሎንግ ላስቲንግ የሆነ ሪሌሽንሺፕ አንዱ በክትትል ውስጥ የምንሰራው ስራ ይሄ ነው። ሌላው እጩ ደንበኞችን መንከባከብ መጀመር የሱ እጩ መንከባከብ ግንኙነት ለማግባባት የምርት ስሙን በአእምሮ ዘላቂ ለማቆየት ቀጣይነት ያለው ሴት መስጠትን ያካትታል። መንከባከብ ትሪት ማድረግ ከስተመሮችን እነዚህ ገና አሁን እንግዲህ ከእናንተ ጋር ኔትወርክ ፈጥረው ሂደዋል አይደል እንዴ? ስለዚህ እነሱን የማግባባት ነገር መስራት መቻል አለበት። ትሪትመንት ሃንድሊንግ ማለት ነው። ሃንድል ማድረግ እነሱን እንዴት ነው ምን እያሰባችሁ ነው እንዴት እያደረጋችሁ ነው። እንግዲህ የሰጧችሁ ተስፋዎች አሉ። አክቹአሊ ባይገዟችሁም ግን ፕሮስፔክቲቭ ናቸው። ለምን በወቅቱ ፍላጎት አሳይተዋል፣ የመክፈል አቅም እንዳላቸው አይታቸዋል። ግን እስካሁን ዲሲሽን አልወሰዱም። ወደ ዲሲሽን እንዲመጡ ምን ያስፈልጋል? እነሱን መንከባከብ ያስፈልጋል። የተለያዩ ነገሮችን በመፍጠር እነሱ የሚፈልጉትን የሚያስቡትን ይሄን መረጃ ከሆነ የጎደላቸው መረጃ መላክ ስላጠቃቀሙ ከሆነ ማጠቃቀሙን የሚሉትን ነገሮች በማድረግ እንክብካቤ ማድረግ በአጠቃላይ ምን አደረጋችኋቸው? በእጃችሁ ውስጥ እያረጋችኋቸው ነው ማለት ነው። whenever they decide when the time comes ጊዜው ሲደርስ immediately የሚወስዱት ከማን ነው? ከእናንተ ነው የሚሆነው። because ሃንድል እያረጋችኋቸው ነው። ትሪትመንት እያረጋችኋቸው ነው። ትሪት እያረጋችሁ ልክ ሐኪም ቤት ስንሄድ ትሪት እንደሚያደርጉን ማለት ነው። ስለዚህ እንደዚህ አይነት ነገሮችን ከመቼ ነው? ከኤግዚቢሽኑ በኋላ ማድረግ ይጠበቅብናል። ሌላው ግብረ መልስ መጠየቅ አለብን። ድም እንዳልሽው ግብረ መልስ መጠየቅ አለብን። ኦኬ እስቲ ምን ያህሎቻችሁ ግብረ መልስ እየደወላችሁም ወይም በኢሜል ጽፋችሁም እንዴት አለ አስተያየታችሁ ምናምን ብላችሁ ስለወሰዱት ስለተጠቀሙት ምርት ግብረ መልስ ጠይቃላችሁ? ከኤግዚቢሽኑ በኋላ እዛ ጋር ባላችሁ መሰረት 50 ሰው መጥቶ 50 ሰው ከገዛችሁ ለ50ውም እስቲ ስለ ምርታችን ያለውትን አስተያየት በዚህች ቅጽ ላይ ሞልተው ይላኩልን ምናምን ብላችሁ ወይ ደግሞ በስልክም አቅሙ ካለ እንዲህ አይነት ሙከራ ታድርጋላችሁ ወይ? ባለፈው በዚህ ባዛር በዚህ ቀን ምርታችን መጠቀመውን እናውቃለን። እስቲ ምን ያህል እርካታ ሌቭል ብለው አንድ ጥያቄ ሊሆን ይችላል። ከቻላችሁ አሁን እንዳልሽው በአካል ሄደሽ ኢንተርቪው ዋና እንደ ብዙ ይገዛኛል ወደፊት በብዛት ደንበኛ የብዛት ገዢ ሊሆን ይችላል ምትሉትን ይሄን በአካል ሄዳችሁ ኢንተርቪው ነገር ማድረግ ምን አያችሁ እስቲ
ከጥቅሙ ካያያዙ ከምኑ የተለያየ አስፔክቶችን አይቶ ፊድባክ እንዲሰጣችሁ ለምን የተሻለ ነገር አለዛ በዛው ነው የሚቀረው። አይ ፊድባኩን ካላገኛችሁት እናንተ ማታሻሽሉትም እሱም ሪዘርቬሽኑን ይዞ ነው ፔኑን ይዞ ነው የሚቀረው። ሶ ኢቭን ፔኑን ማስወገድ አንድ ነገር ነው። ፔኑን ለምክንያቱም ባድ ኤክስፒሪየንስ ይዞ ከሄደ ለሱ ብቻ እንዳይመስላችሁ በዙሪያው ላሉ ሰዎች ሁሉ ነው እዛ ጋር እንዲህ ሽጠውልኝ እኮ ጉድ አድርገውኛል ምናምን። ነገር ግን እናንተ ወዲያው ፊድባክ ከጠየቃችሁት ፔኑን ታገኙታላችሁ። ፊድባኩ ያ ነው እንደው ለከትሮ አይደለም መጥፎ ሳይዱን እንድታውቁት ነው። ያን ስታውቁት ሶሪ ማለት ካለባችሁ ሶሪ፣ ኢቭን ካወቃችሁ ኮምፖንሴት ማድረግ ካለባችሁ ኮምፖንሴት አድርጋችሁ ሴትልድ ማድረግ ትችላላችሁ። ወስጄው እኮ በቃ አንድ ቀን ሳልጠቀምበት እንደዚህ ሆነ ምናምን ካለ ምን ችግር አለው? ሶሪ አምጣው በቃ ተካላለሁ። አሁን ያ የነበረው ፔን ባድ ኤክስፒሪየንስ ወደ ጥሩ ኤክስፒሪየንስ ቀየርንላቸው ማለት ነው። ይሄን የምናገኘው በምንድን ነው? ፊድባክ ስንጠይቃቸው ነው፣ ግብረ መልስ ስንጠይቃቸው ነው እንጂ እኛ መቼም ለራሳችን ሁላችንም ምርታችን ጥሩ ነው፣ ለሁላችን ለራሳችን ምርታችን ይጠቅማል አይደል እንዴ? ስለዚህ እኛ በእኛን ምንም ችግር እንደማይገጥመው አድርገን ነው፣ ግን ችግሩን ፔኑን የሚያውቀው እሱ ነው። እና እንዲህ አይነት ነገሮችን በፊድባክ ማድረግ ይሄ አንዱ የክትትል አካላችን ነው። ሳንሰለች እንዲህ አይነት ነገሮችን መስራት አለብን። ባዛር ስፔሲፊካሊ ባዛር ከተከናወነ በኋላ ፊድባክ አንዱ መሰብሰብ አለብን። ለምን ብዙ ጊዜ ባዛር ላይ የሚመጡት አዲስ ደንበኞች ናቸው፣ ፕሮስፔክትስ ናቸው። አክቹዋል ባየሮች ሳይሆን ፕሮስፔክትሶች ናቸው። እነዛ አክቹዋልማ እናንተም ቢሮአችሁ ምናምን መጥተው ይወስዳሉ። እነዚህ ግን በአጋጣሚ ባዛር ላይ መጥተው የገዙ ስለሆነ ምን ፍላጎት አላቸው፣ ምን የጎደለባቸው ነገር፣ ምን ቢሻሻል ይፈልጋሉ የሚለውን ነገር ቢያንስ የመጣው ከናንተ ጋር ሪሌሽንሺፕ የፈጠሩትን አድራሻ መረጃ ሰጣችሁ መዝግባችሁ የላካችኋቸውን ሰዎች whatever the case good or bad ፊድባካቸውን ጥሩም ቢሆን ለማጠናከር የድክመትም ከሆነ ለማረም ይጠቅመናልና ይሄንን ክትትል ማድረግ መልመድ መቻል አለብን። በአቅማችን ምንችለው ነው ያህል አንዱ የመጀመሪያው ነገር እንትናችንን ነው የለውጥ መጀመሪያ ችግርን ማወቅ ነው። ለመለወጥ የምንፈልግ ከሆነ መጀመሪያ ችግራችንን ሪኮግናይዝ እናርገው፣ እውቅና እንስተው። ያ ይሄ ነገር እስካሁን አልናደርግም ብለን ካሰብና ይሄ ትክክል አለመሆኑን ካወቅነ ከዚህ በኋላ በአቅማችን እናደርጋለን። ኦኬ በአቅማችን እናደርጋለን። በስልክ የምንችል ከሆነ በስልክ፣ በኢሜል የምንችል ከሆነ በኢሜል፣ በአካል የምንችል ከሆነ በአካል እንደ አቅማችን እናደርገዋለን። በሂደት እያሻሻልነው እንሄዳለን። አሁን ግን ኮምፕሊትሊ ሚስ እናደርገው ነው ኮምፕሊትሊ ሉዘር የሚያደርገን። እንደዛ እንዳንሆን ይሄን መልመድ መቻል አለብን ነው በክትትል የምንለው። ከድህረ ኤግዚቢሽን በኋላ በደንበኞቻችን ላይ ክትትል ማድረግ አለብን ብለን የምንለው ይሄን ነው ማለት ነው። ሌላው ምንድነው ለተሳካ ክትትል ተጨማሪ ምክሮች ናቸው። አንደኛ ወቅታዊ መሆን አለበት። ምን ማለት ነው? ወቅታዊ መሆን አለበት። ተከታታይ እንቅስቃሴዎቹ ወቅታዊ መሆናቸውን ማረጋገጥ አለብን። ወዲያውኑ ነው። ለምን መሰላችሁ? ቁስል ካደረ ምንድነው የሚሆነው? ኢንፌክሽን ነው አይደል የሚሆነው? ቁስል ካደረ ኢንፌክሽን ነው የሚሆነው። ቁስሉን እንደጫረን ግን ወዲያውኑ ከሆነ በአልኮል እናስለቅቀዋለን ወይም እናድነዋለን። ባክቴሪያውን በቀላሉ ከሆነ ካደረ ግን ምን ይሆናል? ኢንፌክሽን ፈጥሮ ሌላ እግር መቆረጥ ሊያመጣ ይችላል። ልክ እንደዛ ነው። ደንበኛውንም ረጅም ጊዜ በሰጣው ቁጥር ካንተ ተቆርጦ ሌላ ቦታ ሊቀጠል ይችላልና ወቅታዊ መሆን አለበት። ይሄንን ነው ወጥነት። እጩ ደንበኞች ሳታጨናንቁ ወጥ የሆነ የግንኙነት መርሃ ግብር መፍጠር መቻል አለብን። አሁን ይሄ ዲጂታል ማርኬቲንግ የሚባለው አንዱ ጥቅሙ በዚህ እንትን ነው። በአካልም በሆነ በሚመቸን መንገድ ብቻ ወጥነት ባለው መንገድ ግንኙነታችንን ማስቀጠል መቻል አለብን። እንዴ የአንድ ሳምንት ካምፔን አይደለም መሆን ያለበት፣ ቢዝነስ ሎንግ ሬንጅ ነው መሆን ያለበት ብያልን ያለነውና ወጥነት ያለው ግንኙነታችንን ማስቀጠል መቻል አለብን። ወደ ቤተሰባዊነት ማምጣት አለብን። ከደንበኛ ይልቅ ወደ ፋሚሊ ሜምበር ማምጣት መቻል አለብን። የቢዝነሳችን አካል ማለት አለብን። ግላዊነትን መላበስ አለብን። የእያንዳንዱ ደንበኛ ፍላጎቶች ለማንጸባረቅ መልክቶችን ሲያዘጋጁ ምናምን ይሄ ምንድነው ደንበኛን በምታደርጉት ግንኙነት ወይም ትሪትመንት ወይም ሃንድሊንግ ልንለው እንችላለን። ፐርሰናላይዝ ማለት አት ኢንዲቪጁዋል ሌቭል ነው ማሰብ ያለብን። አንዱ ችግራችን ምን መሰላችሁ? ሌላው አዜ ግሩፕ እያሰብናቸው ደንበኛ ነው ዝም ብለን እነዚህ ሶስት ሰዎች የኔ ደንበኞች ናቸው። ለነሱ ተመሳሳይ ነገር አይደለም ማቅረብ ያለብኝ ወይም መቅረብ ያለብኝ። ፐርሰናላይዝ ማድረግ መቻል አለብኝ። አንዱ ለምሳሌ ቢሮ መጥቼ ላናግር ምናምን ብላት
ባክ ጊዜ የለኝም ዞር በል ምናምን ትላለች። አንዷ ደግሞ ምናምን ስልክ በስልክ ነገር ልትል ትችላለች። እሷ ደግሞ በስልክ ምናምን ባክ ጆሮዬን አታደንቁረው እንትን ካለ ቤት ናና እንደዚህ አናግረኝ ይላል። ሌላው ደግሞ በረፍት ሰዓት ሻይ እየጠጣ እናውራ ሊል ይችላል። አይ ስለዚህ ግንኙነታችሁ ፐርሰናላይዝድ መሆን አለበት። አት ኢንዲቪዥዋል ሌቭል ነው ማሰብ ያለባችሁ ደንበኛ። ምክንያቱም የየራሱ ፍላጎቶች ባህሪያቶች ስላሉት ማለት ነው። ሰው ነን አንድ አይነት እንደ ፋብሪካ እንደሚመረት ሳሙና ምናምን አንድ አይነት ናቸው፣ አንድ ባች ናቸው። ሰው ምንም የአንድ ባች ከሆነ የወተር ኮንቴንቱም የአሲድ ኮንቴንቱም አንድ ነው አይደለም? የሰው ልጆች ግን እንደዛ አይደለንም። ስለዚህ ፐርሰናላይዝድ ነው ማድረግ እንደየሰዎቹ ፍላጎት ነው ማሄድ ያለባችሁ እና ለዛ ነው ፐርሰናላይዝ ግላዊ ማድረግ አለብን ስንል ሌላ ግል ጉዳይ ምናምን ማለት ሳይሆን እንደየባህሪው ነው መያዝ ያለባችሁ። ትሪትመንታችሁ ፐርሰናላይዝድ ነው። ኢቭን ሞቲቬሽንም ቢሆን እኮ ኢንሴንቲቭ እንኳን ዲዛይን ስታደርጉ እንደ ፍላጎቱ ነው። አንዱ በገንዘብ ሊፈልግ ይችላል፣ አንዱ በጥሬ ዕቃ ሊፈልግ ይችላል፣ አንዱ በሌላ መልክ እና ያንን ማየት መቻል አለባችሁ ነው። ፎሎ አፕ ላይ ሁሉም በኢሜል ብትልኩት ኢሜል ከፍቶ የማያውቅ ሰው ሊኖር ይችላል። ምን ብላችሁ በኢሜል ብትልኩለት አንዳንዱ ስልክ ብትደውሉ ፎቢያ የሆነበት ሰው ሊሆን ይችላል። አንዳንዱ ቢሮ ብትሄዱበት በቃ የማይፈልግ ምናምን ሊሆን ይችላል። እንደ ደንበኞቻችን ፍላጎት ግለሰባዊ ኢንዲቪጁዋላይዝድ አፕሮች ነው መከተል ያለብን። ሌላው ይከታተሉና ይለኩ። የደንበኞችን የግንኙነት የክትትል እንቅስቃሴዎችን መከታተልና ውጤታማነታቸውን ማየት አለብን። አንዳንዴ ያው ክትትላችሁ ኢፌክቲቭ ነው ወይ አሁን ለምሳሌ ኢሜል ብታደርጉላቸው እየከፈቱ እየተጠቀሙ ነው ምናምን አይደል ማየት አለባችሁ ያንን ነገር። አሁን ያው ቴክኖሎጂዎቹ ምናምን እነዚህ ነገሮች ያሳያቸዋል። አይተዋል ይላቸዋል፣ ምንም ከፍተው አላዩትም ይላቸዋል፣ ምናምን መልስ ይሰጣቸዋል። ስለዚህ እነዚህ ነገሮች ማየት መቻል አለብን። ለመላኩ ብቻ ሰንስለስ ነው የምናደርገው ነገር ሪስፖንስ አለው ወይ ወይም ደግሞ ባሰብነው ልክ እየሄደ ነው ወይ የሚለው ክትትሉንም ማየት ያስፈልጋል ማለት ነው። የመጨረሻችን ናት። የመጨረሻው ምንድነው? የኤግዚቢሽን ውጤታማነትን ማረጋገጥ ወይም መገምገም የሚባለው ኢቫሉዌት ማድረግ አለብን። አሁን አያችሁ ተዘጋጀን፣ አካሄድን፣ ክትትል አደረግን፣ ግን ውጤት አመጣ ነው የሚለውን መገምገም ያስፈልገናል። ዝም ብለን ያን ሂደት ብቻ አይደለም ማየት ያለብን፣ ውጤቱን መገምገም መቻል አለብን። ስለዚህ የኤግዚቢሽን ውጤታማነትና በደንበኞች ላይ የተፈጠረውን ተጽዕኖ መረዳት፣ ኤግዚቢሽኑ ዓላማውን ማሳካቱን፣ ተሳታፊዎች እሴት ወይም ዋጋ መጨመራቸውን፣ ተሞክሮ መቀመሩን ከጊዜ ወደ ጊዜ ኤግዚቢሽን ውጤታማነት ለማሳደግ ወሳኝ መሆኑን ማየት መቻል አለብን። ምንድነው የምንገመግመው ብለን ስናይ በዋናነት አያጅ የተፈጠረው ውጤታማነቱ ማለት ያስቀመጥነው ዓላማ ተሳክቶልናል ወይ፣ በደንበኞች ላይ እሴት ጨምረናል፣ ቫልዩ አዳርግልንላቸዋል ወይ፣ ኦኬ ተሞክሮ ቀምረንበታል ወይ፣ ዝም ብለን ብቻ ሳይሆን ከዛስ ምን ተሞክሮ ወስደናል፣ ምን ተሞክሮ አግኝተንበታል የሚሉትን ነገሮች እናያለን። የኤግዚቢሽን ውጤታማነት የኤግዚቢሽን አፈጻጸም ዳሰሳ ቁልፍ አካላቶች አንድ ጊዜኛ የኤግዚቢሽን ዓላማ ስኬት መለካት ነው። ቅድም ዘመን ምን ይላል? ገና ስንዘጋጅ ዓላማችንን ጥርት አድርገን እናስቀምጣለን። ይሄን ያህል እንሸጣለን፣ ይሄን ያህል ግንኙነት እንፈጥራለን፣ ይሄን ያህል አዳዲስ እንትኖች ገዢዎችን እንፈጥራለን ብለን ያስቀመጥናቸው ከዛ አንፃር ምን ያህል አሳክተናል፣ ከገቢ አንፃር ምን ያህል በቃ ይሄን ያህል እንሸጣለን ካል ምን ያህል ሽጠናል፣ ምን ያህል ሰክሰስ ሬታችንን እናያለን ማለት ነው። ከመቶ ምን ያህል ፐርሰንት አሳክተናል፣ መቶ አሳክተናል፣ ከዚህ አንፃር ይሄ ምን ይጠቅመናል? ለነገ ትምህርት እንዲሆነን ነው። እንድንገመግም ያስቀመጥነው ዓላማ ራሱ ውጤታማ ከሆነ እሰየው። አንዳንዴ ኦቨር ሊሆን ይችላል፣ ፎርዛት ማተር ኦቨርም አንደርም መሆን በራሱ ባይተወይ። አሁን ኦቨር ካመጣችሁ ደስተኛ ናችሁ? ደስተኛ አይደላችሁ? ደስተኛ ነን አይደል? ግን እንደ ግምገማ ስታዩት ግን ደስተኛ በራሱ ደስተኛ አያደርግም። ምናልባት ያስቀመጣችሁት ግብ ዝቅተኛ ሆኖ ሊሆን ይችላል። ኦኬ ያስቀመጣችሁት ዝቅተኛ ነው፣ እሱን ማየት አለባችሁ። አይ ለዛ ነው ያስቀመጣችሁት አለ ካስቀመጥነው እኩል ነው፣ በላይ ነው፣ በታች ነው የሚለውን ነገር አይተን ኦቨር ከሆነ ለምን የሚል ጥያቄ እንድታነሱ ነው። አንደር ከሆነ ለምን ብላችሁ እንድትጠይቁ ነው። እኩል ከሆነ ለምን። ኦኬ ስለዚህ አሁን ለምሳሌ እኩል የሆነው አይ ቲንክ የነበረው የመጣንበት ትሬንድ ትክክል ነበረ። ስለዚህ ያስቀመጥነው ነገር ኦቨር ከሆነ ምናልባት ቅድም እንዳልኳችሁ ዊንድፎል ነገር ተከስቶ ከሆነ ያ የእናንተ ፐርፎርማንስ አይደለም፣ አጋጣሚ ያመጣው ነገሮች ናቸው። አይ አንደር የሆንኩት ደግሞ ብላችሁ ስታስቡ አንደር መሆን በራሱ
ሽንፈት አይደለም። ምናልባት ያልተጠበቀ ቅድም ያላችሁት አይደል በመሃል አንሱ ድንኳኑ ምናምን እንድትባሉ ትችላላችሁ። ሶ ኢትስ አውት ኦፍ ዮር ኮንትሮል ከእጃችሁ ውጭ የሆነ ነገር ነው። ግን ይሄንን ምን ለማድረግ ነው? ነገ ትምህርት እንድንወስድበት ነው። ሌሰን እንድንወስድበት። የግምገማ ዓላማው ምን ይመስላችኋል? ለምንድን ነው ባዛራችሁ ውጤታማ ነበር አልነበር ብላችሁ የምትገመግሙት? ያው ሁለት ዓላማ ነው ያለው። አንደኛው ያስቀመጥነው ነገር በትክክል ተተግብሯል ወይ፣ ፍጻሜው ጥሩ ትክክለኛ ነው ወይ። ሁለተኛው ግን ዋናው ለወደፊቱ ኤግዚቢሽን ባዛር ስትሳተፉ ምን ለመውሰድ ነው? ተሞክሮ ለመውሰድ ነው። ሌሰን ለመውሰድ ነው። ተሞክሮ ተወስዱበት። እዚህ ጋር ያላሳካነው በዚህ ምክንያት ነው ካላችሁ በሚቀጥለው ባዛርና ኤግዚቢሽን ላይ ያንን አረማችሁ ትመጣላችሁ። የተሻለ ውጤታማ ትሆናላችሁ። እና ግምገማ ወይም ውጤትን ማየት ማረጋገጥ ወሳኝነት ነው ከኤግዚቢሽን በኋላ ማለት ነው። የመጨረሻው ስራ እሱ ነው የሚሆነው። ኤግዚቢሽኑ አስቀድሞ የተገለጹ ግቦችና የጎብኚዎች ብዛት፣ እጩ ደንበኞች፣ የሽያጭ አሃዞች፣ አዲስ የደንበኛ ግዢዎችን እነዚህ ያስቀመጣቸዋቸውን ቼክ ማድረግ ነው። እንዲሁም የተመልካቾች እርካታ ምን ያህል ረክተዋል ደንበኞቻችን፣ የምርት ስም ግንዛቤ አዌርነስ፣ ለምሳሌ ለማስተዋወቅ አዲስ ምርት ይዞ የሄደ ሰው ደንበኞቻችን ስለ ምርታችን ግንዛቤ አውቀዋል ወይ፣ ተረድተዋል ወይ፣ በአይምሯቸው አትሊስት ወስደውታል ወይ የሚለውን ነገር ታያላችሁ ማለት ነው። ሌላው ምንድነው? የትብብር እድሎችን ኤግዚቢሽን ምን ያህል በተሳታፊዎች መካከል ትብብርና አጋርነት እንዳመቻቸ ይገምግሙ። ስኬታማ ኤግዚቢሽን ብዙውን ጊዜ ወደ አዲስ የንግድ ትስስርና ትብብር ስራዎች ያመራሉ። ገንዘብ ማግኘት ሽጦ እንደዚህ ብቻ ሳይሆን ከትስስር አንጻርስ እስቲ አሁን ከአጋር ድርጅቶች ጋራ፣ ከባለ ድርሻ አካላት ጋራ፣ ከኢንቨስተሮች ጋራ፣ ከመንግስት ጋራ ምን አይነት ትስስሮችን ፈጥሬበታለሁ? እንዳሰብኩት ብዙ ኔትወርክ ፈጥሬበታለሁ ወይስ አልፈጠርኩበትም የሚሉትን ነገሮች ታያላችሁ። ሌላው ወጪና ገቢያችሁንም ማየት አለባችሁ። በአጠቃላይ ከበጀት አንፃር ምን ያህል ወጪ አስወጣው፣ ምን ያህል ገቢ አስገኘው፣ ምን ያህል ትርፍ አስገኘው። ብዙ ልሸጡ ትችላላችሁ። ብዙ ሸጣችሁ ማለት አተረፋችሁ ማለት አይደለም። ትርፉ የሚታወቀው ምን ሲሆን ነው? ከወጫችሁ ጋር ሲሰላ ነው። ብዙ ሽጣችሁ ብዙ ብር ይዛችሁ ልትገቡ ትችላላችሁ። ግን አዘሴም ታይም ይዘን ያህል ወጪ ካመጣችሁ ደግሞ ትርፍ ሊሆን አይችልም። ስለዚህ አትሊስት በዛ ኤግዚቢሽን ላይ ኢንቨስት ያደረጋችሁት ነገር ያወጣችሁትን አባባበሬጅ ይባላል በእንግሊዝኛ ካወጣችሁት በላይ መልስ አንድ ብር አወጣችሁ ቢያንስ አንድ ብር ከ10 ሳንቲም ከሆነ 10 ሳንቲም መልስ የተሻለ መልስ አወጣችኋል ማለት ነው እንጂ 20 ብር አግኝታችሁ 20 ብር ካወጣችሁ ምንም የአማውንት ጉዳይ አይደለም። አሁን ምን ያህል አውጥቼ ምን ያህል ተጠቅሜያለሁ የሚለውን ነገር ወይም ኮስት ቤኔፊት የሚባለው ነገር ማለት ነው። ኮስት ምን ያህል ኮስት አደረገ፣ ምን ያህል ቤኔፊት አደረገ። ለነገ ትምህርት እንዲሆነን ማለት ነው። ይሄ ኦልሬዲ ሆኗል። ግን ነገ አሁን ለምሳሌ ብዙ ነው የሸጥኩት ግን ደግሞ ትርፉን ሳይወጣም ትንሽ ነው ካላችሁ ምን ላይ ያለ ምን ችግር ነበረ ማለት ነው? ወጪ ላይ ችግር ነበረ ማለት ነው። ወጪ ላይ በምን ላይ ነው? አብዛኛውን ሎጂስቲክ ላይ ነው ያወጣሁት፣ ሰራተኛ ላይ ነው ያወጣሁት፣ ቦታውን ለመግዛት ያወጣሁት ላይ ነው ከፍተኛ ወጪ የነበረው። ለምን ነው ያወጣው የሚለውን ነገር እንድትፈትሹ ያደርጋቸዋል። ይሄንን ጥሩ ገቢ ነው ያለ ግን ወጪ ላይ ከሚቀጥለው መጠንቀቅ አለብኝ። ይሄ በተለይ ከፍተኛ ወጪ ያረኩት ስደምረው ይሄ ላይ ነው ብላችሁ ለነገ ምን ተሞክሮ ተወስዱበታላችሁ ማለት ነው። ስለዚህ እነዚህና ሌሎች እንግዲህ ትላልቅ ሲሆኑ ብዙ ሌሎች ሪሰርቾችን ያካሂዳሉ፣ ሰርቬ ያደርጋሉ። ሰርቬ ማለት ኮስችነር ይበትናሉ፣ ኢንተርቪው ያደርጋሉ። እንደዚህ አረ ቼክ ሊስት ምናምን ልከው እንደዛ አድርገው ሳይንቲፊክ በሆነ እንትን ደግሞ ትላልቅ ድርጅቶች እኛ አሁን ጥራቅን አነስተኛ ስለሆነ አትሊስት ግን እነዚህ ነገሮች የትብብር ጉዳዮችን ከዓላማ አንፃር ያስቀምጥናቸውን የሽያጮችን እዚህ ጋር ከወጭና ከገቢ አንፃር ያለንን ዳሰሳ አድርገን በአጠቃላይ እንግዲህ በዚህ ስኬታማ ሆኛለሁ፣ በዚህ ላይ ደግሞ የሚቀሩኝ ነገር አሉ ብለን ራሳችንን ገምግመን ካስቀመጥ ነው ይሄ ለነገ ትልቅ ምዕራፍ ይከፍትልናል ማለት ነው። እንግዲህ ይሄንን ይመስላል። አሁን ምን አየን? ከዝግጅት ጀምሮ እስከ ግምገማ ድረስ ያለውን አይተናል ማለት ነው። በእኔ በኩል እንግዲህ ከልብ አመሰግናለሁ ነው የሚለው። እንግዲህ ባላጠናንቃችሁ አትሊስት እንትኑን አይታችሁታልና አመጣጡን አካሄዱን እነዚህን ደግሞ እንትመልሳችሁ ማቴሪያሎችን ምናምን ስለምንሰጣችሁ ደግማችሁ እንዳልኳችሁ አጋዥ እንትኖችም ኦዲዮ ቪዲዮ ሁሉ ተዘጋጅተዋል። እነሱ ሁሉ አሁን እዚህ ጋር አይምሯችሁን
ክሊክ ካደረግነው ከዚህ በኋላ በራሳችሁም ጥረት በሚሰጣችሁ ማቴሪያሎች ተደግፋችሁ የተሻለ ውጤታማ እንደምትሆኑ ተስፋ አደርጋለሁ። በዚች እንግዲህ ባለችን በዛሬዋ ቀን እንዴት አገኛችሁት? ኤግዚቢሽን የባዛር ዝግጅትን በተመለከተ ጀስት ምን ትላላችሁ የሚለውን ሀሳባችሁን ቀባ አንድ ሁለት ሶስት በጣም ተመችቶኛል። ሳትደክም ሳትሰለች ሙሉ ሰዓትን ሰጠ መቀየሪያ እንኳን እንደኛ ሰጥቶኛል ይችላል ጌና ከነብ ያለው ነገር ስለሰጠ በጣም እሺ ቴንክ ዩ አመሰግናለሁ። ሌላ እስቲ ያው ወንዶችስ እስቲ ሜት አለ አሲው የምታረገው እንደዛ ነበር አሁን ባይሁት ግን ቴንክ ዩ ሶ ማች ያ አንዱ የግንዛቤ ጥረቱ ለመነሻው ላይ ያወራነው አንዱ እሱ ነው። ኤግዚቢሽን ባዛር ሲባል ትልቅ በጀት የሚፈልግ ትልልቅ ድርጅት ብቻ አርገን በማሰባችን ብዙ ጊዜ ተጠቃሚ ሳንሆን የቆየንበት ሁኔታ አለ። እሱን አይ ቲንክ አይኑን እንዲገልጽ አድርጎታል ማለት ነው። ለካ እችላለሁ ወደሚለው ቴንክ ዩ ሶ ማች ዋን ሞር ሶስተኛ ነው። በሶስት መቼም ጥሩ ነው። እሺ አመሰግናለሁ። በጣም እርግጠኛ ነኝ በምን መሰለ ከነጋዴ ሴቶች ሊመጣልና አብዛኛው ሰው ባዛር ይሳተፋል። ስለዚህ ይሄን ሲስተም ያውቃል ብዬ አልገመትም። ባዛር እዚህ ጋር ይዘጋጅ እየተባለ ነው የምናዘጋጀው። ሁሉም ሲሸጥ እንደዛ ነው እንጂ በዚህኛው ሲስተም ብንመጣ በእርግጠኝነት ሁሉም ስኬታማ ይሆናል ብዬ አስባለሁ። ጥሩ ተመረናል። ቴንክ ዩ ሶ ማች ለሌሎች ሼር እናደርጋለን። እንግዲህ አመሰግናለሁ። ይሄንን እንደዚህ ያው ሳምፕል ለመውሰድ ነው። ይሄን ካል እንግዲህ አሁን ያልናችሁ በአጭር ጊዜ ውስጥ ግን አትሊስት አይምሮአችንን እንዲኮረኩር ያደረጉን ሀሳቦች እንዲቀርቡ እንዲሸራሸሩ ልምድ እንድንካፈል ያደረግነው እኔ ብቻ ሳይሆን እናንተም በጥሩ ዲሲፕሊን እንግዲህ እንዳያችሁት ነው። ሁሉም በጣም ያው እኔ እዚህኛ ያለው ትኩረታችሁ አቴንሽናችሁ በጣም እንደተሳባ ያለውና ብዙ ወደ ጎን የሚያወራ ያለ ዙሮ የሚያወራ ያለ ልውጣ ለምን ለሽንት ምንም የለም ለስል ይሄ ሁሉ የሚያሳየው የእናንተን ፍላጎት ተነሳሽነት ነው። ሆፕፉሊ ይሄ ደግሞ ለተሻለ እድገት እንደሚያመጣችሁ ተስፋ አደርጋለሁ፣ እተማመናለሁ። ለራሳችሁ አንድ ጊዜ አጨብጭቡ ማለት ነው። አመሰግናለሁ። ኦኬ እንግዲህ በመጨረሻ ምን መሰላችሁ እኔንና እናንተን አገናኝቶ በዚህ ሰዓት አትሊስት እንደዚህ አይነት ሀሳቦችን አይናችን እንዲገለጥ እንኳን እንዲያደርገን የተለያዩ አካላቶች አስተዋጽኦ አድርገውልናል። ለምሳሌ ኤስኤምቢን ወሰዱ የራሱን እንትኖች አድርጎልናል። ስለዚህ ስፖንሰር በማድረግ ብዙ ውጣ ውረዶች አሉ። ፕሮጀክት ከመቅረጽ ጀምሮ እስከዚህ ኢምፕሊመንት አድርጎ እዚህ ድረስ ከማድረስ ትልቅ አስተዋጽኦ ትልቅ ወጪዎችን አድርጓል። አዲስ ሶሉሽን በራሱ በኩል ይሄን ነገሮች ፋሲሊቴት አድርጎ ለማምረት ያደረጋል። ሌላም አጋር ቅድም ያልኳችሁ ኮንሰልታንሲ አለ ኳርተር ላይ እንባል እነዚህ ሁሉ ለማን ነው የደከሙት? ለኛ ነው የደከሙት። ስለዚህ አንድ ልምድ መልመድ አለብን አይደል? ቢያንስ ቴንኪው ማለት አይደል? ዝም ብለን በልተን ጠጥቶ ሰው አይሄድም። አትሊስት ቴንኪው እንድንላቸው ሌላ ባናረግ በጭብጨባ እናመሰግናቸዋለን። ኦኬ እንግዲህ ይሄንን ይመስላል።